ነቢ ሙሐመድ በመጽሐፍ ቅዱስ ላይ ተጽፈዋል። ቃል በቃል ሙሐመድ የሚል ቃል አለ መጽሐፍ ቅዱስ ላይ። ጀምር አሁን ሙሐመድ የሚለውን ስም ቃል በቃል ላሳያችሁ። እሱም ሶሎሞን ላይ እንገባለን። እዚህ ጋር ምዕራፍ ቁጥር እንችላለን። ሂብሩ ይላል በዕብራይስጥ ስለሆነ የተጻፈው ብሉይ ኪዳን ሂብሩ ላይ እንገባለን። ሂብሩን ቀጥታ ወደ አማርኛ መቀየር ነው። እዚህ ጋር እንመለከታለን። ወደ ሶንግ ኦፍ ሶሎሞን 5:16 ያውና እዚህ ጋር ምን ይላል? ወደ ቴዩ ዕብራይስጥ ሄድ ይላል። ቃል ያስቀምጦታል። እዚህ ጋር ስንመለከት ጊዜ የዚህ የወንድ ልጅ ስም ማን ነው? እዚህ ጋር የተገለጸው ከተባለ ያውና ምን ይላል? ይሄ ምን ይላል? እዚህ ጋር ሙሐመድ ይላል። የአይናችሁ ምን አምሮት የምትለው ቃል አለች አለ። እዚህም ወንድማችን ሄብሮን ክፈዙ መሐመድ ይላል አይደል? አምሮት ማለት መሐመድ እንደማለት ነው በሂብሩ ማለት ነው። የድምጽ መመሳሰል ነው። ስለዚህ ሙሐመድ ምንድነው እሱ ማለት ነው? ለእነኛ ግብረ ሰዶም ነው ማለት ነው። ለእነሱ ሚስት ነው የሚሆነው። በዛ መሰረት ከሄዱ ያ ይሄንን አካል ደግሞ እግዚአብሔር የሚያጠፋው ነው። ሙሐመድ ምን የሚሆን ነው? የሚቀሰፍ ነው። 64:11 ነው እንደክፈሽው ማማር ያማረ የሚለው ቃል ሙሐመድ ማለት ነው ብለው ከፈቱ ልክ ሰዎቹ ምን ያህል ገደል እንደሚገቡ እዩ። ቁጥር 11 ምን ይላል? ያማረ የሚለው አሁንም መሐመድም እንደዛ ነው የሚለው። ስለዚህ አሁንም ሙሐመድ ፈርሷል ማለት ነው። ክፈቹ ሂብሩን። አላህ ማለት በሂብሩ ዛፍ ማለት ነው። ለምሳሌ አላህ የሚለውን ሰርች አድርጌና አሳዩ። ዛፍ ማለት ነው አላህ ማለት። አየዋ አላህ ይላል። አሳዩ አስላጊለት አላህ የሚለው ይላል። አላህ ይላል። አሁን አሳዩ ከስር ትርጉሙ አላህ ምን ሆነ? ትርጉሙ ኦክ ይላል። የኦክ ዛፍ ማለት ነው። ከፋዩ ድምጸቷን እያዩ ነው ማለት ነው። ድምጸቷን አላህ የሚል ብቻ ስላዩ አላህ ነው ካሉን እንስማማለን። ለምሳሌ አላህ ማለት በሂብሩ ዛፍ ማለት ነው። አክበር በይና ጻፊ። አክበር ማለት ደግሞ ምን እንደሆነ ላሳየ። አላሁ አክበር ይላሉ አይደለ? ማውዝ አይጥ ማለት ነው።